ሆና ተከናወነ አጨብጭብ ለአቤላ አጨብጭብ በሰላም አይደለም ለካ አቤላዬ ወደ ቀድሞ ህይወት ተመልሰ ነበርከው ወንድ ልጅ እኮ ከቆረጠ ማንም ውስጡን አይችልበትም አያውቅም እና አቤላ ማታ በሚገርም ሁኔታ መጥቷል ሰሞኑን የሚለቀቁትን ቪዲዮዎችን አይቼዋለሁ ግን የሚያስጠላ ነው በቃ እያወቁ አላወኩም ምንድን ነው የተፈጠረ የሚባል በግድ ማለት ነው እንደዛ አይነት ቪዲዮ ስለሆነ መስራት ደበረኝና ላሽ ጊዜ ነበረ አሰላሙ አለይኩም ወራህመቱላሂ ወበረካቱ ቤተሰቦች እንዴት ናችሁ ደህና ናችሁ አላችሁት ወይ አለን የመዳም ቅመሞች እንዴት ናችሁ ባላችሁበት ሰላማችሁ ዝግ ይበልልኝ ጀሚላ መታለች ቪዲዮ ሲጀምሩ በላይክ ጀምሩ ሰብስክራይብ አድርጉ ኮሜንት ጻፉልኝ ከእናንተ ምንም አይቀነስም ለኔ ግን ይጠቅማል እና ሲቀጥል ማታ የሚገርም ቪዲዮ ተለቋል ማንቤ ሄርሜላ የቤት ሄርሜላ እኮ በጣም እውነት እያሳዘንሽ መጣሽ በቃ እያሳዘንሽ ማለት ነው እሷ እኮ ቃል በቃል ለጥያቄዎቹ መልስ እየሰጠች ራሱ ማለት ነው አብርሃም ማመን አልፈለገም ለምን ይሄ ነገር አብርሃም ማመን ያልፈለገበት ምክንያት ምንድነው እንድጠራጠር ወይም በቃ እንድንጠራጠር እያደረገን ነው ነገሩ ደግሞ አብርሽ አውቀውበት ነው ሲደረግ የነበረ እንዳንል አብርሽ አላወቀበትም በማያውቁ መንገድ ነው የታመመው ሆኖም ግን መረጃ እያለ መረጃ የለም መረጃ እየሰበሰብኩ ነው እያለ ደግሞ እሱ አለማመኑን ቀጥሏል ሄርሜላ እኛ እስከምናውቀው ድረስ ምንም ጥፋት ያጠፋችበት ቪዲዮም የለም ተግባርም የለም እሷ አንተ ከተያዝክበት ቀን ጀምራ መሰቃያቷን ማለቅሶ በቃ የምታለቅሰው እንባዋን መውደቋን በቃ መራሮጧን ነው እያየን ያለ ነው ማለት ነው አብርሽ ባንተ ጉዳይ ግን ሌሎቹስ አንተ ታማ አልታመም ምንም አልሆነም እረፍት ፈልጎ ነው ስራ እምቢ ብሎት በቃ አይደለም እረፍት ፈልጎ መኪና መንዳት እምቢ ብሎን ወይም ካልክነን አይደለም አለመፈለጉ ነው በቃ ብዙ ነገር ሲሉት ነበር ለዛ ነገር ደግሞ የተደረገው ለዚህ ነገር ያደረሰበት ምክንያት ምን እንደሆነ ደግሞ እኛ ጠንቅቀን እናውቃለን ከዛሬ 2 ወር አካባቢ ወይም 3 ወር አካባቢ ሩታ ሄርሜላ ላይ ዝታበታለች አንደኛ ሁለተኛ ደግሞ ኤፍሬም ዴቭ ላይ ዝቶበታል ዴቭ ላይ ምን እያለ ነበር እዚያተው አብርሽና ሩታ በቅርቡ አንድ ላይ ይሆናል ሰርግም ይኖረናል ተዘጋጁ ብሎት ነበር በምን ምክንያት መንፈስ ነው ኤፍሬም ምን ስለሆነ ምን ስላወቀበት በምን ስለተማመነ እኔ ጥያቄ ሆነበት ማለት ነው ሩታም ደግሞ ለሄርሜላ ቢበዛ ወራት 2 ወራት ግፋብል 3 ወር ቢበዛ አመት አልልሽም እጅ ያስገባሉ አብርሽ የኔ ነው ብላት ነበረ እንዳለችው አደረገችው አሳየችን አየነው ታዲያ ከዚህ ሁሉ ነገር እኮ ጀርባ ምንድነው ያለው ለኛ ግልጽ ነው ግን ለአብርሽ ግልጽ ያልሆነለት ወይ ሆኖለትም ማማን ያልፈለገበት ምክንያት ምንድነው እኛ የመዳም ቅመሞች ላይ እየተጫወታችሁብን እናንተ ስራችሁን ብራችሁን ሜክ ታረጋላችሁ እኛ ደግሞ ምንም ከናንተ የምንማረው ነገር ምንም ነገር የለም ህዝቡን ሚያበላሽ በቃ የተበከለው ነገር ስለሆነ የምታሳዩን ማለት ነው ሆኖም ግን እኛ መቀጠላችንም አልተውም እና ለአቤላ አጨብጭብ ያልኩበት ምክንያት አቤላ ሄርሜላ ካገበችበት ወጥመት እንድትወጣ ለማገዝ ነበረ አብርሽ ደግሞ ከተያዘበት ህመም እንዲድነው ለመርዳት ነበረ እነዛን ሄዶ ይቅርታ ጠይቆ ወደ ቀድሞ ህይወቴ ተመልሻለሁ ብሎ ማርተንም ሲያስለቅሳት ነበር ማለት እኔ ብያቸዋለሁ አቤላ መቼም ወደ እነሱ አይመለስም የሆነ ነገር ፈልጎት ነው በቃል ፈልጎት ይሆናል ልጅቷን ፈልጓት እንዳልሆነ እኔ ነግሬው ነበረ በትንሹ ማለት ነው ይሄው ተመልሶ መጣ ከ3 ሳምንት በኋላ ማለት ነው እና ሩታ ደግሞ እንደ ሄርሜላ ቆፍጣና ሆና የእውነት ጎን መቆም ከፈለገች እሱ ለሚጠይቁት ነገር
ለሚጠይቀው ጥያቄዎች መልስ ሊኖራት ይገባል። እሷ መልስ ምንም ነገር የለም። አብርሽ ታሞ የነበረ ጊዜ የምትለውን ነገሮችን ነው አሁንም አብርሽ ተሽሎም እየተናገረች ያለችው። አብርሽንና ኤርሜላን ለማያያዝ የሚሰራው ስራዎች በጣም ግልጽና ግልጽ ነው። አብርሽን አውቃ ነው እኛ ላይ ድራማ ስትሰርብን የነበረው። ሁሉም ነገር አላቅም ስትል በጣም አሞኛል፣ ልቤ ተሰምቶኛል እያለች ሄርሜላም ደግሞ እኛ ምንም የምናውቀው ነገር የለም፣ ወደ እኛ ስትመጣ እኛ እውነት መስሎን ነበረ፣ ምን ሆነ እንደመጠቅ አላቅም እያለ ነው። ፍሬን ሩታ እያለቀሰች ተራ በተራ ሁልሽን ታለቅሻለሽ። ለአንድ ወራት ያህል ኤርሜላ ቀን በቀን ራሷን አጥታ ወድቃ ተነስታም እያለቀሰች ነበረ ለአብርሽ ማለት ነው። ግን አንቺ እውነታው የአብርሽ እውነታ ሊወጣ ስለሆነ ተንኮልሽ እያስለቀሰሽ ነው። የአዞ እምባ በየቀን እያወረትሽ ነው ማለት ነው። ከትላንት ወደም በአብርሽ ፊት አልቅሰሻል። ትላንትና ጽጌ ቤት አግኝቶሽ አልቅሰሻል። እሱ ደግሞ ትላንትና ጽጌ ቤት አግኝቷት በቃ ጥሏት ነው ሄደው ማለት ነው። እውነትና እውነት እስከምታመጪ ወይም እውነቱን እስከማገኘው ድረስ ማገኛት አልፈልጋችሁ። እውነት ሲኖርሽ ብቻ አገኘኝ ብሏት ሲሄድ እኔ ጋ ያለ እውነትና እውነት ይሄ ነው። በልጄ አባት ላይ እንደዚህ አላደርግም፣ አብርሽ ላይ ጨክኜ እንደዚህ አላደርግም፣ እንደዚህ አላደርግም የሚት በፊት ብትያቸው ያምንሻል። ግን በፊት የራቁት ቪዲዮ ስትይዥ የልጅሽ አባት አልነበረም? በጎረምሳ ስታስደብድቢ ስታስረግጪ የባልሽ ገበና ወደ ሚዲያ ስታወጪ ቤትሽን ጥለሽ ፊተኝ ብለሽ ስታስፈጥጭ ባልሽ ወይም የልጅሽ አባት አልነበረም? አሁን ነው እንዴ ከድግምት ስድኖ ነው እንዴ የልጅሽ አባት ወይም ያንቺ የቀድሞ ባልሽ መሆኑ የታወቀሽ? እሱ ታሞ ሰው ሁሉ ታሟል። አብርሽ በጤናው አይደለም እንዲህ እየሆነ ያለው ሲባል አንቺና ኤፍሬም ሁለት ናቸው። ሁለትሽ ናቸው። በቃ ሁለትሽም ናቸው። አብርሽ ዳና ነው ምንም አልሆነም ስትሉ ነበረ። አሁን ደግሞ እንደታመመ አሁን ነው ያወቅነው። እንዴት በምን ምክንያት አሁን ያወቃችሁ? ስለዚህ አሁንም አብርሽ ማማን ያልፈለገበት ምክንያት አለ። ሄርሜላን በቃ ለቀቅ አድርጓት። ሄርሜላ በቃት እንዴ! ምን ነው በምድር ሰው የለውም እንዴ ከሱ ውጭ? እሷ ግን እውነትና እውነት ማወቅ ስለፈለገች ማሳወቅ ስለፈለገች ራሷን ነፃ ለማውጣት ስለፈለገች ብቻ ነው። ተንኮል ያለ ሰውማ ቀድሞ በእንባ ነው ሰውን የሚያታልለው። በቃላት ለመሸንገል ነው የሚሞክረው። ተግባርና መረጃ ማስረጃ በሌለ መንገድ ነው ማሄድ የሚፈልገው ማለት ነው። ኤርሜላ እግር በእግር እየሄደች የነሱን መረጃ እያቀረበች ነው ማለት ነው። ስለዚህ መረጃ ሁሉ አላምንሽም ካለ እናቴ አንቺም የራስሽን ህይወት ኑሪ። እኔ አውቃሽ ከደደፈሽ ቢረግጦሽ አይክፋሽ ይላል ያገሬ ነው። ስለዚህ እሱ እያወቃ በቃ አላምንም ካለ ምንም ማድረግ አትችይም። ለሚዲያ ህዝብ የሚታወቅ ነገር ስለሆነ ማለት ነው። ስለዚህ እኛ ውድ የመዳም ቅመሞች የአረብ ሀገር እህቶች ከነሱ ምን ተማራችሁ? ለትዳር የሚሆነውን ነገር ነው እየተማራችሁ ያላችሁት ወይስ የትዳር መርዝና ቫይረስ ነው እያሳዩ ነው ያሉት? ሚዲያ ላይ ያሉት ሁሉ ሰው በቃ ህይወቱ የተበላሻ ነው። ትዳር ማንም የተቃና ሰው የለም እኮ ሚዲያ ላይ ያለ። በጣም ነው የሚያሳዝነው። ግን በጣም ለስራ ብሎ ህይወታቸውን እንደዚህ ምስቅልቅሉን እያወጡ መስራታቸው በጣም ይደብራል። እውነትን ነው እንዴ! በትዳር እየቀለዱ በትዳር እየተቀለደ ሰው በትዳር እንደፈለገ ሲያርግ የሚመጣ ገንዘብስ እንዴት ነው? እኔ ራስን አዋርጄ ትዳርን አዋርጄ ሚዲያ ላይ ወጥቼ ምን ነው ሚዲያ ላይ የሚሰራ ስራ ስተይነ ስራ አለ። ሰው ለማያት የሚጓጓ አይነት ስራ አለ እኮ መስራት ከፈለጋችሁ ህይወታችሁ ይሄ ካልሆነ ማለት ነው። እና በአጋጣሚ ይሄን ልላችሁ ፈልጋለሁ። ሰብስክራይብ አድርጉኝ። ምን ነው እኔን ፈጠጥ ብላችሁ አትዩኝ ሆ